ፕራንካችን የምንጀምረው እና ያያን ፕራንክ በማድረግ ነው። ሁሉም ከላይ ያሉ ተሰብስበዋል። ሰርተን ጨርሰን እንዳለ ዛሬ ያሉ እንግዲህ እንደሚታወቀው እኔ በዚህ አውትፊት አያውቁኝም በጭራሽ እና አንዴ ቆይ መጣሁ ብያቸው ነው የወረድኩት። ሚሉኝን አብረን እናያለን፣ ሪአክሽናቸውን አብረን እናያለን። ወደ እነሱ እስኪ አለባበሴ እንዴት እንደጨነቀኝ በተለይ ደረጃው ስወጣ አልገባችሁም? ልግባሽ ማቁ እንኪ ልውጣ ወይ What? ምን ማለት ነው? ልውጣ ነው ማለት ነው። ትይጂ ስትራሊ እኔ ማለት ነው ስራ ጀመርኩ። ታሪክ ካላከል ልጅ ቁጭ በይ ነኝ። የሆነ ነገር ያስፈልገኛል፣ ብር ያስፈልገኛል። ስለዚህ መስራት አለብኝ እኮ። በዚህ ሰዓት የምን ስራ ነው የምትይው? አምሻል እንዴ? ቀን 6 ሰዓት እኮ አይደለም መሽቷል እኮ። ይሄ ሹራ እና ታዲያ ነኝ ቁጭ በይ ነኝ። ለዳና ደግሞ ቁጭ በይ ጅሄድ ነው ያያ እንዴ ምንሽ ጀምሮ ነው አንቺ እንደዚህ የምትለብሽው? ልውጣ ነው። አቤት ውቃት ወዴ ነው የምትሄጂው? ስራ አለኝ። ስንት ሰዓት ነው? 6 ሰዓት እና በዚህ ሰዓት ነው የምትሄጂው? ስራ አለኝ። ገንዘብ ማገኘበት ስራ ማነሽ ቃል ኪዳን ነይ ቁጭ በይ። እግዚአብሔር ነው ቁጭ በይና የምር ያዞር በቃ የምር ወጣለሁ እና ወራቃት ወጣለች። ስራው ሰዓት ይሄድብኛል። ነይ ቁጭ በይ። ሰው እየጠበቀኝ ነው። እንደዚህ ደርሰሽ በዚህ ሰዓት ስራ ስትይ ምን ሆነ? ጫዋች ናቸው ለቤት እዚህ ካል አንደኛ በጣም ምሽ መጀመሪያ ተረጋግና ቁጭ በይ። አረበስ ወንድም ጋሼ ወስኔ አሁን በጣም እያቃጠለኝ ነው። ናም ጆኒ ምንድን ነው ያስቀህ እንዴ? አናሽልዛሽ ማለት ወስና ጆኒ መቤቴ ስራቴ ነው ለቴዞ ነው ከስራ መጣ ነው ስራ ነው የሆነ ገንዘብ ማግኘት ስራ አለ እና ታሞሻል ጸበል ነው ያለበት። አዎ ግዴታ ነው። እሱማ ሳለማለሁ ተሳለ ማን አይዞሽ የሚልሽ አፍንጫሽን እስክትበሽ ድረስ የማርያም እንዴ ጭራሽ አፍንጫዋን ተበስታለች። አይ እቺ ጨውማ የኔ ደግመት ነው። የምን አይደለም ተበስታለች። የምን ተበሳ ነው እና እንዴ ነው አምሮብኛል። በጣም እንትን ይላል። ወደዛ በቃት እንዴት እንደምታስጠይ ምን ማለት ነው? እንዴት ያምራላ? አይወስ ያምራል እኮ ባትለብሽው ቢሰቀል ባይሆን እንጂ በመቤት አራስታና በጣም ደግሞ ሰራተኛ ነው። ምንድነው ስራው? ምንድነው የሚሰራው በዚህ ሰዓት እንደዚህ ተለብሶ? እንዴ ካለ ማሽን እንዴ ማነሽ ናት ጸበላም ተሰራ ማለት ገንዘብ ማገኝበት ስራ ነው። በደንብ ነው ገንዘብ ማገኝበት። ለዛው በቃ ምንድን ነው አንቺ ገንዘብ ምን አስፈልጉሽ? በቃ አስፈልገኝ ከዛ አናውጪ ቃልኛ ጓደኞች ነን እኮ የሚያስፈልግሽ ነገር ካለ ቁጭ በይና እናውራ። የተፈጠረ ነገር አለ? የተፈጠረ ችግር አለ? የለም ግን ያው እሺ ወደዚህ ጋር አይ እንትን በይ እስቲ ብለሽ ነው ከደደሽ ከጤናሽ ታዲያ ማርያምን ይከራከራል አይደለም እንዴ ወይ እሺ አሁን ሰዓት እኮ እያስረፈዳችሁብኝ ነው። የምን አትሄጂም? እመቤቴን አትሄጂም እንዴ? ግን ሰዓት እያስረፈዳችሁ ቃል ማርያምን አትሄጂም። ደግሞ በዛ ላይ ደግሞ ሰው ጋር ጠብያለሁ። አትሄጂም? አሰኝም አትሄጂም? ምንድን ነው አዎ እንደዚህ ያለው ሰው ይሄ ምን ሆነ? በጣም እኮ ነው የሚያምረው። በጣም ያስፈልጋል። በጣም ስማና ወጪ ገደውላችሁ የመጡ ነው ደረጃ ወጣው ነው እንዴ አይደለም እነሱ ከሌላ ሌላ ስራ ነው። እሺ እናታችሁ ከጨረሳችሁ ልሂድ።
የትም አትሄጂም። የሆነ ነገር በላከኝ ቤቴ አንተ ነው የት ነው የምትሄጂው? እስኪ በመሬት እንደው የት ነው ቁጭ ብለሽ አውሪኝ። የት ነው የምትሄጂው? የት ነው የምትሄጂው? ያምሻል። እሺ የት ነው የምትሄጂው? የሰፈር ነው የምትሄጂው? ወደ ቦሌ ነው የምትሄጂው? አቤት እውቀት ቀልደኛ። ወደ ቦሌ ለስድስት ሰዓት እንዲህ ለብሰሽ ቁጭ በይ። ቦሌ ታች ሱቅ አትወርጂም? አይገርምሽም? ታች አትወርጂም አይደለም ቦሌ አትሄጂም። ልብስ አለ ሲጀመር እኔ እኮ ነገ ትሄጃለሽ። ያደገች መስሏት ነው እንዴ? ቁልፉን እሺ ስጡኝ። ብዙ ገንዘብ ማገኝበት ስራ ነው። ምን አይነት ስራ ይሆናል? ሴት ልጅ እንደዚህ ለብሳ በለብስ ምትወጣ የምርሽ ነው እንዴ? ምን ጀመረሽ ነው? በቃ የሚጀመረውን ጀመርኩ። አይባልም ፉገራ ጀምራችሁ ነው። በጣም ብዙ ተፎጋገርን እኮ አውቀሽ ነው አንተ ደግሞ እንደው ማስጠላት ምን አስበሽ ነው አንቺ እንደዚህ አይነት ስራ ጀመርኩልሽ ብትወጪ እንዴ? በቃ ገንዘብ ማግኘት አለብኝ። ስለዚህ ጀመርኩ። ኧረ በእግዚአብሔር ታዲያ ገንዘብ ማግኘት አለብኝ። ምንድን ነው ገንዘብ ማለት? ስራው ይጠፋኛል። የለም ገንዘብ ምንድን ነው? ስራው ነው። ምን ያህል ገንዘብ አስፈልግሽ? አስፈልጎኝ ነው እኮ ምን ያህል ገንዘብ የሚያስፈልግሽ? እና ለመቶ ሺህ ብር ምንድን ነው በዚህ ላይ በአንድ ቀን እኮ ነው የማገኘው። በአንድ ቀን አስፈልግሽ? አሁን ነው 20 ሺህ ብር እኮ ቢደርስብን ምንድን ነው ሰው ቆይ ያኛን ያስፈልገሽ ችግር የለው። ለምን ያስፈልገሽ? አስፈልጎኝ ለምን ቤተሰብ ነው እኮ አልገባኝም። ስራውስ ምንድን ነው? እኮ አልገባኝም። ምን አይዲያቸው ነው? ፓስ ተጫወተ ለበል ታኪታና ቁንጣ ነው እንዲያረግሽ አንዴ ከሽዳላዩ በቃ ልጅ በእናታችሁ በጣም ያዛጋችሁ ነው። መጀመሪያ ተረጋጊና ነው። ሁለተኛ ነገር ለምን አስፈልግሽ ነው ገንዘብ? ለቤተሰብ እኮ ቤተሰብ ለምን አስፈልጉት እንዴ? ቃል ብዙ ብር ነው። 100 ሺህ ብር እኮ ብዙ ብር አይደለም። ቃል አንደኛ ነገር እንደዚህ ወደ ስራ ላይ ያለሽ ያገኘው ገንዘብ ነው። ለምን በሰከንድ አታገኙ? እንደዚህ ወደ ስራ ላይ ዲኮ በጣም ያሳፍራል። በጣም ዊርድ ነገር ነው። ግን ደግሞ ማለት ነው ልክ አይደለሽም እያልን አይደለም፣ ግን ቢያንስ ምክንያትሽን ያስረዳሽ። በቃ ምክንያት ማለት ልክ ማለት እንዴ? አይ ነው አንዳንድ ሰው እኮ እየተናገረች ነው አይደል እንዴ? እሱም ተዋትና ግን ምን ሆነ ነው? ቁም ነገር አይደለም። ምንድን ነው ማን ነው እንደዚህ የመከረሽ? እንደዚህ ያምርብሻል ያለሽ ማን ነው? ነው ወይስ የኔን ምክር ሰምተሽ ነው? አንቺ እኔ እኮ እንደዚህ ሾጥ ያደርገኛል። የኔ ሰምተህ አንተ ቀልድ ነው እንዲያስቆ አፍንጫ አንተ በስታ እንዴ እንደዚህ ቤት ውስጥ ያለውን ጌጣጌጥ እንዳለ ለብሳ አንተ አፍንጫሽ ተበስተሽ ነው። ምንድን ነው የጀመርሽው ነገር አለ? አይ ዛሬ ጀምር አይደለም መቶ ይሄ መቶ ብዙ ምናምን ዛሬ ጀምራለሁ። ምንድነው ማለት ነው ያለው ነገር ነው? እኔ ምን አውቃለሁ? ኧረ በእናትሽ ረፊ ስራ ተዝና ተቀመጭ። አይ ነው ማለት በእናትሽ ይገርሽ ነው ለስራ ለልጅ እንደዚህ ነው። ሞትሻልሽ እና አርፈሽ ቁጭ ማለት ነው። ወዲህ ማት ደምታስ ጀመረ ወሩን ቆልፈዋለሁ። ምንድነው አይ ታውቁ ለፋንታ ማለት ቁጭ በይ ቃል እግዚአብሔር አውጣ ነው። አረፈኝ ምንድነው ያሳፍረው? ምን ያሳፍረው? ኧረ እግዚአብሔር ማርያም ያሳ
ያስጠላብሻል። እኔ ማለት ይወዛብና በጣም ያስጠላል። በጣም የለብረው እሺ ነው ልጅ ደግሞ ይሄ ነው ያያና ቆልፈው እንዴት ይሄን ነው በሩን ቆልፈዋል። እየቀለድሽ ነው እንዴ? ኧረ ግቢና ልብስ ቀይራት። አንተ ማርያም ተበላምጣ ይሄት ነው ስራም የለም ምንም የለም። ትቀምጫለሽ እና የሆነ ነገር የምታስረጂኝ የሚያስፈልግሽን ነገር ካለ እኛ እንሰንድሻለን እንጂ አዘው ቢሮ ዘንዳ አንቺ አልፈሽ ቁጭ ቢያንስ በቃሽ ያስረጂኝ ነው እንጂ ለምን ይፈይ ግምት በጣም ያሰፍራል። ታጣውነሽ ታወራለሽ በመርቤቴ በቃ አስረዳችሁ እኮ ምንድን ነው ያስረዳሽ? ያስፈልገኛል ገንዘብ እኮ ለምንድን ነው የሚያስፈልግሽ? እኛ የምታወሪው ነገር በጣም ይደብራል። ስላላከበርሽ ነው እንደዚህ የተናገርሽ። አንቺ አሁን እኮ ይከብር እኮ አይደለም። አሁን እያወራሽ ነው። የወይድ ነገር የምታደርገው አንደኛ ነው ውስጥ ያለሽ ባል ነው ትቀልሽ ነው። አድርገሽ ታውቂያለሽ? አሁን ዛሬ ጀምራለሁ። ችግር አለ ለምን እንዴ? እንደዚህ ቀለል ካደረግሽማ ጊዜ ታውቂያለሽ እንዴ? ጋይስ እየቀለልን ነው እንዴ? እግዚአብሔር ቀለል አደረገችው እንዴ? ማርያም ቀለል አደረገችው። ኖርማል ነው፣ በቃ ኖርማል ነው። ምንድነው? ምን ማለት ነው? ኖርማል ነው። ስራ ምንድነው? እሺ የቸገረሽ ነገር ነው። የታመመሽ ቤተሰብ አለ? አዎ። ማን የታመመሽ? አክስትሽ ምን ታመመች? ኮመናን ታመመች? ኩላሊት። ውሸት ኩላሊቷን ምን ያህል ገንዘብ ጠይቀች? ብዙ ነው ግን ትንሽ ነው የሚቀረው። ላይክ እኔ አሁን 100,000 በቀን ስለማገኘው ችግር የለም። አሁን ሌላ ምን ጨምራለህ? አክስትሽን ለማሳከም ነው ነው ወይ ስራ መስራት ፈልገሽ ነው? አይ በቃ ለማሳከም ምንድነው? እግዚአብሔር እንትን ነው በማርያም አይደል? ቀለል እያደረገችው ነው ማኩ ማርያም። በቃ የወሰንኩት ነገር እኮ ነው። ምንድነው እንደዚህ መሆን? ወሰንን አትሪኝ ታሰቆይ እንዴ? ታሳውቃለሽ እውነት ቁም ነገር እንዴት ታሰቆይ ማለት እንዴት መጣልሽ? ከማን ጋር ላሉ ውሉሽ ከማን ጋር ነበር እንዴ? እግዚአብሔርን ነው ቁም ነገር። እሺ አሁን ልጅ በእናታችሁ በጣም አክስትሽ ልጅ አባት ቆይታ አንቺ እግዚአብሔር የሚያስጠላ ነገር እንዳታረጊ በእናትሽ። እሺ ዛሬ እንደምን ብለሽ ታደርጊሽ ቤትሽ ወደድሽም ጠላሽ ከዚህ ራስ ነገር በስነ ስርዓት ቁጭ ብለን ይዘን ገውራሽና አሬ ከተው ሚቺ የሆነ ቦታ ወሰድ ነው ማለት ጋንት ከጀምሮ እንደዚህ ታዩ እንዴት እንደሚያሳፍረልሽ ያልሽ ነው ጀምሮ እንዴት ምን ይወራስ ነው ነገራችን በጣም ክብርሽን እያወራሽ ነው ያለሽ አንቺ እንደዚህ ተሰልፈሽ ነው በቃ እንደ ማንነትሽ አይደለም እንደዚህ አይነት ሴት አይደለሽ እንደዚህ ያባዛል አይደለሽ ማንቺ እኔ ችግር አላውቃትም እመቤቴ ቆይ መቼ ነው ጀመርሽው እንደዚህ አይነት ስራ መቼ ነው ዛሬ ጀመር ለተጀመረ ነው ይሄ ምንድን ነው ሰሪ ይሄ ማን አስተምሮሽ አንቺ በጣም ማርያምን ቆይ ከዚህ ፊት ኤክስፒሪየንስ አለሽ ነው አይ ገና ነው ዛሬ ጀምሯል ጭራሽ አላማም አለሽ እንዴ? ታዲያ ቀልድ ነው እንዴ? ስራ እኮ ነው። አይ ኖ ከዚህ ኤክስፒሪየንስ አለሽ ያረዘመበይ ሰማ እንዴ በግልጽ ነው እኛ አንቺ ፈራፈሪ በመስራ ማርያም ቀረጥፊ ነው የምልሽ አንቺ ምን ነገር ነው ይኩፋሮ በግልጽ እኮ እንዳላወራ እንዳደረገ እንዴ ቀለል እያደረገችው እኮ ነው ጋይስ ማን ነገር ነው ማርያም በጥፊ ነው የምልሽ አርፈሽ ሚስተኛ ነገር ለታች ዝምብለሽ ጻኤሪስ ተዳሽ ላክስተሽ ቢሆን ከዛ በኋላ ታላላሽ ያስፈልጋታል እንጂ ላንቺ ማን እንደተሰበሰበን ካልሆነ አንቺ በጣም ደስታለሽ እኮ አንቺ ራስሽ በዚህ ልክ ማውራትሽ ሰማይቴ አክስታማ ነው ዛሬ ደሪና ነገ ተይዘን እንሄዳለን ሄደን እዛ ማድረግ ያለብን ነገር እናደርጋለን። አረጋግጠን ማለት በዚህ ልክ ሆነሽ የምታመጪው ገንዘብ ሲጀምር አክስቴሽ ነው ሳድኗት እንደው ጽድቅ የሚሆንልሽ መስልሻል? ምን አይነት ድፍረት ነው? በኢየሱስ ስም እንዴት ማለት እንዴት አሰብሽው አንቺ? መቤቴ ያላ ቪዲዮ መስራት ካለብን ቪዲዮ በጣም ደባሪ እንደዚህ አይነት አይደል? እግዚአብሔር በጣም ቢዚ ነው።
እንዴ ምንድነው? በእኔ ተጀመረ በጣም ብሶ እኮ ነው የሚሰራው። አይ ነው እነሱ ምን ውስጥ ምን ሁኔታ ውስጥ ነው? ምን አስገዳጅ ነገር አስገዳጅ በቃ አስገዳጅ ነገር አጋጥሞ መቼ ወጣንበት የሚሉ ብዙ ብቻቸው ናቸው። እኛ ያለን እኮ ምንም እናደርጋለን ነው በቃ ያንቺ እነሱ ምን እኮ ነው በጣም የሆነ ተስፋ ሲቆርጥ የሆነ የሚያደርገው ነገር ሲያጣ ነው አይደል እንደዚህ አይነት ሪስክ ውስጥ የሚገባው እንዴ። ምን ነው ከዛሬ ነገ እግዚአብሔር ከዚህ ስራ በገላገልን የሚሉ ስንት እህቶቻችን አሉ። አንቺ ወደ ስትገቢ የአይናችን ያየ እንትን ነበር ጭራሽ ይሄኛችን ጉዳይ ነገር እኮ አይደለም። አትሄጂም ዛሬ ሊድና መደወል ያስፈልገዋል። እንደዚህ አይነቱን ያማል መደወል በስራ ልታወራ ነው እንዴ? እንደውም ብናገኘው አንተ ማፍረጥ ነው እንጂ እንደዚህ አይነቱን ትቧፍ እመቤቴ ጣርን ቀለል አተርኩት አለ። እሺ አሁን ምንም አይባልም። በቃ አሁን ምንም አይባልም። ልብሽን ተነሽ ቀይሪ ታነሽ ነው አርፈሽ ቤትሽ ቆይ ምንድነው የምቀይረው? እሺ አትሊስት ዛሬ በቃ ዛሬ ብቻ ልሂድና ከዛ ነገ ደግሞ ነው ዛሬ አይደለም እኮ እዛ አይደለም አስረኛ ላይ አትወርጂም በዚህ ልብስ ምን ማለት ነው? እሺ ስሙኝ እሺ አንቺ እግዚአብሔርን በቃ ግቢና ቀይሪ በእናትሽ ስዕል አድኖ ምናምን አለ ግቢና ልትቀይሪ እንደዚህ አይነት ኬስ ድጋሚ ነው የማናወራው። ስለዚህ ሌላ መጠቀም ያለብህ ስራም ስልክም ቢሆን ይችላል። እሺ ስሙኝ አንዴ እሺ ስሙኝ እሺ ቀልድ ነው ማኩ ይጅና አምጪ በእናትሽ ቁልፉንና ልሂድ ዛሬ ልሂድ ማርያም ቃል መተሻል እግዚአብሔር አያልኩም ብለሽ እንዳትሰፈሽ ማርያም መተሻል እንግዲህ ምሬ ማፈል እንደምታወሪው ነገር እኮ በጣም ያስጠላ ነገር ነው። ደግሞ ሲያስጠላሽ ማርያም ቀልድ ነው ሲጀመር ምን ነው የሚያምረው? ቴዲ ነገ ህይወት የለሽም አትወልጂም አታገቢም። ኢየሱስ እኔ በጣም ነው ያፈኩት ሰማዕቷ ምን ነው በጣም ነው ያፈኩት። እስካሁን የተከራከራችሁ ኧረ በራለች አንቺ እቺ በጣም ታሳፍሪ። እሺ ምንድን ነው የምትስቀው? ለምን ምስቂ እዚህ አንተ ያባበልሽ እንዴ? እሺ ለማንኛውም ፍራንክ ነው። እሺ ጋይስ ምን ፍራንክ ነው? ፍራንክ ነው። ማርያምን በይ ማርያምን በይ በቃ እራት እንውጣ ይላችሁ ቤት በቃ ብራንክ ሆነ ወሻራ እግዚአብሔር የነገር ያበዛው ሻንደኛላ አይደለም ብራንክ ነው። ማርያምን በቃ ነሽ ያ ደግሞ የምር መስሎላ ትንሽ ገብቶ ነበር። አይ ግን ለማንኛውም ግን በነገራችን ላይ ይሄ ቪዲዮ እንኳን ፕራንክ ሆነ በዚህ አጋጣሚ በጣም ብዙ ችግር ውስጥ ሆኖ ምናምን እንደዚህ አይነት ስራ ውስጥ ለመግባት የሚያስቡ ብዙ እህቶቻችን እንዳሉ አይ ነው ሰው ለእነሱ መልእክት ማስተላለፍ ስላለብን በዚህ አጋጣሚ እናስተላልፍ። በዚህ ቪዲዮ የሆነ ሰው ተዝናንቶ ብቻ ማለፍ ሳይሆን መማርም አለበት ብዬ አምናለሁ እና አንዴ ነው ሰብሰብ ብለን እንደውም እዚህ ጋር ነውና አንዴ ሰብሰብ ብለን እንገናኛለን ማለት ነው። ለኛንቺ ዋና ሚሉሃን የምትጫወችው በጣም ነው የሚያሳቀው። ወይ በጣም ነው የተሳቀው። በእንደዚህ አይነት ሁኔታ ውስጥ ሆናችሁ ወደዚህ አይነት ስራ ለመግባት የምታስቡ እህቶቻችን ብዙ መንገድ አለ ምናምን ለማለት አይደለም። ምናልባት በጣም ተስፋ አለ እንዲህ መስራት ይችላል ምናምን ብዬ እኔ ለእናንተ መንገድ ላሳያችሁ አልችልም። ብዙ ነገር ብዙ በቃ አማራጭ ሞክራችሁ አታችሁ ጎሏችሁ ሊሆን ይችላል። እግዚአብሔር ግን ሁሌ ይመልሳል። እግዚአብሔርን ከልብ እንጠይቅ፣ እንታገስ። መታገስ ዋጋ አለውና አንዳንዴ ደግሞ ልክ እንደዚህ አይነት በቃ አማራጭ አለ እንደዚህ አይነት መንገድ ውስጥ ከተገባ በኋላ መውጫው በቃ ልክ ይሄ መግቢያ በር እንጂ መውጫ በር የለውምና እስኪ እንጠንቀቅ። በእንደዚህ አይነት ህይወት ውስጥ ያላችሁ እህቶቻችንም እግዚአብሔር ከእንደዚህ አይነት ህይወት አውጥቷችሁ በቃ የሰላም የስኬት ኑሮ እንድትኖሩ እግዚአብሔር ያግዛችሁ። ለመግባት ያሰባችሁን ልጆች ልባችሁ ይመልስ። ሃርድ ወርክ ያስፈልጋል። በቃ ከፈጣሪ ጋር እየጸለዩ ስራዎችን መሞከር ይሻላል እንጂ ፍጹም እንደዚህ ነገሮች ገብተው በጣም
ከባድ ነገር ነው። እንኳንም ቃልዬ እንደዚህ አይነቱን ሀሳብ አነሳሽው፣ ትልቅ ሀሳብ ነው። እንኳንም ፕራንክ ሆነ ትልቅ ሀሳብ ነው ያነሳሽው። በጣም ልክ እንዳንቺ ቤተሰብ ታመመብኝ በዚህ ተቸገረ ምናምን ያሉ በጣም ብዙ እስከዛሬ የሚገቡት ወደው እንዳልሆነ የታወቀ ነገር ነው። በዚህ አጋጣሚ ብዙ እህቶቻችን ትማሩበታላችሁ ብለን እናስባለን። ይህን ቪዲዮ ቃልዬ የመጀመሪያ ዩቲዩብ ቪዲዮ ነው። ሁላችሁም ሰብስክራይብ በማድረግ እቺን እህታችንን እንደግፋት። እንደዚህ አይነት አስተማሪና አዝናኝ ቪዲዮዎችን ከዚህ ቀጥሎ ብዙ ቪዲዮዎች ፖስት የምታደርግልን ጀግና እህታችን ትሆናለች። በዚህ ቪዲዮ እንደተዝናናችሁ እንደተማራችሁ ተስፋ አለን። ሰብስክራይብ ማድረግ አይረሳ። ስልፈተ እንትን አለብን ፕራንክ ለማድረግ ገና ይቀራል። እናንተ ይቀራል ብቻችሁ ኮርስ ወሰዳለን። እንዴት ነው መስጣቸው ኮርስ ግን ያስፈልጋል። እንደዚህ አይነቱ እንዳያሰለጥኑን እንጂ ብቻ ይመቻችሁ። እኔ ልኮራመት እኔ ከሰልምሰል ስቀሻታ ስቂኝ የደላሽ ይመስል። እንግዲህ እንዳያችሁት በትንሹ ቢሆን ፕራንክ አድርጊያቸዋለሁ። በቀጣይ ደግሞ በደንብ በቀላቸዋለሁ ይመስለኛል። ትንሽ አላሳመናቸው፣ ምክንያቱም ይሄ የኔ ማንነት አይደለም። የኔ ማንነት ይሄ ነው። የቅድሞ ቃል እኔ አይደለሁም። ጋይስ እንዳትረሱ ሰብስክራይብ እያደረጋችሁ ወጣችኋለሁ። እኔ ልኮራመት እኔ ከሰልምሰል